ደግሞ ጥሩ ነው ሰውም ለሚያነሳቸው ጥያቄዎች ተገኝቶ መልስ የሚሰጥበት አጋጣሚ ማግኘትም ቀላል ነገር አይደለም ወይ ጉዳዩን የበለጠ ያጦዘዋል ወይ ያለሰልሰዋል አብረንም እና ይሆናል ይባላል እውነት ነው አንቺ እንደዚያው ሚዲያ ላይ መነጋገሪያ በመጥቶኝበት ሰዓት እንዴት ነው የምትቋቋመው በመተው ያው ዋናው ነገር ከየትኛውም ከውጪ ከሚመጣ ምላሽ ጋር አለማድረግ ነው እኔ የምመዘንበትን ቦታ እዛ አላረገው የትኛውም ምላሽ እንዳያነቃንቀኝ ሰልጥኛለሁ በአመታት ውስጥ በተለይ በእምነት ጉዞ ውስጥ በቃ መሆኑን ሁሉ በእግዚአብሔር ፊት እንደሚሆን ሰው በቃ በዛ አትኩሮት ነው የምመላለሰው ስለዚህ ከዛ አንፃር ነው ከፍም ዝቅም ልል የምችለው እና የትኛውም ውጫዊ ነገር ያን ያህል አይነቀንቀኝም አንዳንዴ ከተለመደው የወጣ ነገር ሲባል ወይም ሲጻፍ በቃ ይሄ ጥያቄ ይመጣል ምን አይነት ጥያቄ አሁን እንዳነበብሽው እንደዚህ ይባላል እንዴ አይነት በተለይ ከተለያዩ ወንዶች ጋር ፍቅር ግንኙነት ነበር ሲባል ሁላችንም ይኖረናል በተለይ ያጋጠመ ዳፍራው የሚጽፉ ከስንት አንዶቹ ናቸው ይሄንን ስትዩ አሁን ዙሪያሽ ያሉ ሰዎች አይግደልሽ እቺ አንተ ትወጣ ይሄን አፍተ ነገር በተሰርጁ ሲሪስ አትሻቸዋል ወይስ ተጋራች እንደው አንቺ ማረጋና ወይ ሁለቱንም ያሉ አሉ ያው አንደኛ ልቡ እሱ አይደለም አዋጅም ተፈልጎ አይደለም ጉዞም ያን ያህል እንደዛም አይደለም ግን ትግል ውስጥ ሰው ሆነን በመንመላለስበት ህይወት ውስጥ መንፈሳዊነትን ህይወት ባደረግንበት እንኳን ሳይቀር ስጋ እንደለበሱ ሰዎች የምንታገልነን እና እኔ የታገልኩበትን ትግል ኃላፊነት ልወስድ ስለፈለኩ የከበበኝ ብርሃን ስለሚያሳየኝ ድካሜን ስለሚያሳየኝ ያሳለፈኝ ምህረት ያሳለፈኝ ጸጋ ደግሞ ክብር የሚገባው ሊነገርለት የሚያስፈልግ ስለሆነ እንጂ ያወቁልኝ ነገርም አይደለም ከዛ የተነሳ ይሄንን ቆራጥነት ኦር ይሄንን ኮንቪክሽን ለበለው መልካም ነው ይጠቅማል ለብዙዎች መጽናናት ይሆናል ለብዙዎች ኢንካሬጅመንት ይሆናል መማሪያም መጠንቀቂያም ይሆናል ያሉ ነበሩ ያሳሱልኝም ደግሞ ነበሩ ይሄ ነገር እንኳን እንዲህ ተዘርግፎ በጥቂቱ እንኳን የተገለጠ ነገር ያልተገለጠውም ጭምር በግምትም በሐሰትም ብዙ ይባላልና ይሄ በጣም ያዋጣል ወይ ያን ያህል ሲገባናል ወይ ያሉም ነበሩ ግን እኔ ይሄንን ያው ካምላኬ ጋር ባለኝ ንግግር ለራሴም ህሊና ካለኝ ንግግር ከራሴ ህሊናም ጋር ካለኝ ንግግር የመጣ ውሳኔ ነው ምንም ማለመለስበት ነው በጣም ደስተኛ ነኝ አንዳንዶቹ ልክ እንዳልኩሽ ለምን አለች ይላሉ በጣም በቃ አንድ ገጽ ነው በአብዛኛው የተነበረው ከመጽሐፍሽ የሚገርም ፎቶ ሶሻል ሚዲያ ላይ ተለቀቀች ብዙዎቹ እዛ ገጽ ላይ ነው የቆሙት ከዛ በፊትም ከዛ በኋላ ያለ አይመስልም እና እንደ ያልኩት ያለ ጎልቶ ወጣልኝ እሷን ነበር መጽሐፉን ሳነበው እና ግን እንዲሁ ሰዎች ብዥ ያለባቸው ነገር ማጥራት ተገቢ ስለሆነ ለምን ጻፈችው ባትሎ ይመረጥ ነበር የሚሉ እንዳሉ ሁሉ እንደገና ደግሞ ይሄን ስትጽፍ ወደዛኛው ወገንስ ማሰብ አልነበረባትም ወይ ቤተሰብ የሚባል ነገር አለ ለእጅ እንዲህ ይላል ሌላ ደግሞ የቅርብ ሰዎች የነገሩኝ ራሷን ነው ኃጢአተኛ ደካማ ለማድረግ በለፋችሁ ልፋት የተኖረ ነው የተጋነነም አይደለም ኃላፊነት የተወሰደበት ነው ያው የሌላውን ማብላት አይጠቅምም የኔ ኃላፊነትም አይደለም እኔ ኃላፊነትም ወስዶ ራሴ ለኖርኩት ለተማርኩበት ህይወት ነው ሰውንም የሚጠቅመው እኔ ከህይወቴ የተማርኩት ነው እንጂ ማሳበብና መክሰስ ምንም ጥቅም የለውም በቃ
ኃላፊነት ይወሰዳል። በህይወት እንማራለን፣ እንሻገራለን። የተሻለ ቀን አለ ህይወት ላይ። ስለዚህ ያን ማድረግ ነው የተፈለገው እንጂ ሂሳብ ማወራረድ ልክ ነኝ ራስን ለማስተረፍ ኦር የራስን ጽድቅ ለማስቀረት እዛ ውስጥ መፍጨርጨር አልነበረም። ስለዚህ በቃ እኔ ከእምነቴ አንፃር ሁልጊዜ በህይወት በየትኛውም ግንኙነት የራሴን ነው ማየው። ሌላኛው ሰው ሚዛኑ ትልቅ ሊሆን ይችላል፣ ላይሆንም ይችላል። የራሴንም እይታ ልክ አላምነውም። ከእግዚአብሔር ውጪ ሙሉ እውነት ያለበት ቦታ የለም። ስለዚህ በቃ እኔ በደረስኩበት ልክ ለራሴ ህይወት ለተራረመድኩት እርምጃ ላጠፋሁት ጥፋት ኃላፊነት የወሰድኩት እንደዛ ነው። የራሴን የጻፍኩት የራሴን እውነት ይዋል በቃ። ስለዚህ የራሴን ደካማነት ወይ የራሴ ወደቅሽባቸው ቀናት የተጸጸትሽባቸው የመጣሽባቸው መንገዶች ስላተኮርሽ ያኛው ደግሞ ያልታወቀ ገጽ ስለሆነ እንደው እገሌ ቢያነበው ምን ይሆን ነገሌስ የሚል ነገር ስላሰሳለ ጥሩ መልስ ትዝ ይለኛል። አንዴ ያምቡሌ ዲጄ ያምቡሌ ክፈትላቸው አለች ተባለና ግልጽ ሾል እኛ ማናቀው እናንቺ ማላቀው ያ ዲጄ ያምቡሌን ክፈትላቸው እንዲያስታውሱ ተነግራቸዋለች ማለት እንደሆነ ያምቡሌ ይታወቃል። ከዛ በኋላ ግን የውጭን ግን ሌላ አቅጣጫ እንዲታይ ምክንያት ነው። አዎ የመጀመሪያ ስደቴ ነበር። የመጀመሪያ ስደቴ ብዙ ተቃውሞ፣ ብዙ ስድብ በአደባባይ ያስተናገድኩበት ገጠመኝ ነው። ስለዚህ የጓዳ ሰው፣ የጥሞና ሰው፣ የማሰላሰል ሰው፣ ራስን ለማየት እድል ያገኘሁበት ለመንፈሳዊ ህይወቴም ትልቅ መሰረት ያለው አቅጣጫዬን የቀየረ አጋጣሚ ነው። ለምን ሲያሞካሸኝ ሲያወድሰኝ ተገኘች ተብዬ በቃ እንደ ብርቅ ስታይ ከነበርኩበት ሰሞን ድንገት ዞር ብሎ አገር ሁሉ የሚሰድበኝ አጋጣሚ ነው የሆነው። የመጀመሪያ ነው። ከዛ በላይ መጨረሻ አልሆነም። የመጀመሪያ ስለነበረ በቃ ጠቅሞኛል። ህይወት ላይ ዞር ብዬ ለብቻዬ ህይወትን ለማየት ራስን ለማየት እድል ያገኘሁበት፣ መጽሐፍ ቅዱሴን ለመግለጥ እድል ያገኘሁበት። ስደቱ የመጣው ከመድረክ ህይወት ቀደም ሲል ልታወቂበት ከነበረው ህይወት ወደ ሌላ ለመግባት ማለት ነው። አዎ እንደዛ ነው። ምን አሁን አንዳንዱ አልገባውም ለምን እንደዛ አለች ይላል። ያው እኔ ወጣት ልጅ ነበርኩ። ብዙ ውጣ ውረድ አላየሁም። እንደነበረኝ ማምነውን ተሰጥኦ እየተከተልኩ መልካም ነገሮች ብቻ እየገጠሙኝ ነው የመጡት እስከዛኛው ምዕራፍ ድረስ። በመንፈሳዊ ህይወት በዛኛው መንገድ ለመራመድ የቀረቡልኝ ኦፈሮች ወይም ይሄኛው መንገድ ልክ ነው፣ የእግዚአብሔር ለመሆን ይሄን ማድረግ ይኖራል፣ መጽሐፍ ቅዱስሽን ግለጪ ምናምን የሚሉትን በሙሉ ልብ እንደሚያስፈልገው ሰው ወይ በሙሉ ትኩረት ለምን ይዋሰኝ ስለነበረ ዝና፣ ቴንሽን፣ ተፈላጊነት፣ ተወዳጅነት ከዛም ጋር ተያይዞ ቢዚነት በሙያው ባለ አገልግሎት ይዋሰኝ ስለነበር ለዛ ህይወቴ ላይ የመጣ ለነበረው መልካም ግብዣ እድል የምሰጥበት ፋታ አልነበረኝም። ያ አጋጣሚ ያን ፋታ ነው የሰጠኝ ማለት ነው። አረፍ ብዬ በቤቴ ሆኜ እግዚአብሔርን ቃል እንድከፍት መጽሐፍ ቅዱሴን እንዳነብ እድል የሰጠኝ